አንድ የታወቀ የሚባል በአማራ ትግል ውስጥ ምናምን ከምናውቃቸው ፖለቲከኞች መካከል አንድ ነገር ሲናገር ሰማው። ታምራቱ ቀጥሏል ማለት እንደዚህ አይነቱን ነው። የአማራ ህዝብ ስለፈለገ ህገ መንግስት ይለወጥ ማለት አይችልም የሚል ነው። በነገራችን ላይ በስነ ልቦና ወድቆ መጀመር በጣም አደገኛ። እስክንድር የያዘው አስተሳሰብ ትክክል አይደለም ያ። ምክንያቱም ኢትዮጵያ 80 ምናምን ብሔር ብሔረሰብ ያለበት ሀገር አማራ ብቻውን ህገ መንግስት መቀየር አለበት መቀየር የለበትም የሚል ገባው ነው የምነግራችሁ። 1 ሚሊዮን ምላችሁ ኢትዮጵያ ውስጥ ከ1 ሚሊዮን ህዝብ ያለበት ከተማ አዲስ አበባ ብቻ ነች። 1 ሚሊዮን ህዝብ በላይ ያለባት ሌሎች ሁሉ ከ1 ሚሊዮን በታች ናቸው። ከብሔር ብሔረሰቦች መካከል 1 ሚሊዮን ቁጥራቸው 1 ሚሊዮን የሚወራ ከ80 መካከል እንጃ ያላቅ 5 አይሆን ሌላው 70 ምናምን ነው። ከ1 ሚሊዮን በላይ በታች ነው ቁጥሩ። ከብሔር ብሔረሰቦች ቁጥር ይበልጣል የአማራ ተፈናቃይ ቁጥር። ይሄን ጉድ ተሸክመን ነው የምንኖረው። የሁሉ 2 ሚሊዮን ነው ኦፍ የሆን ነው። 2 ሚሊዮኑ እንግዲህ ከአማራ ጋር የተያያዘ አይነት ይመስለኛል። እና ይሄ ነው እንግዲህ ትልቁ ልዩነት ያመጣብን። መጀመሪያ እንግዲህ ስናይ ሲስተማቲክ የሆነ ነገር ነው ያየነው። እያንዳንዱ ወረዳ እያንዳንዱን ዞን ስናወዳድር ካለፈው ጋር የምናወዳድረው ስናወዳድር ሲስተማቲክ የሆነ ቅነሳ ነው የታየው። ለምንድን ነው ብቃት ጀምረው ወድቀህ ከጠበቅክ በኋላ ለምን ደረሱብኝ የሚል ጫጫታ አያስፈልግም። ወድቀህ ከጠበቅከው ማንም ይደርስብሃል። በስነ ልቦና ወድቀህ አትሊስት በዳዴም ቢሆን ሙቭ ኪፕ ሙቭ። አለበለዚያ ወድቀህ ከጠበቅከው ይደርስብሃል። የአማራ ህዝብ የህገ መንግስት ይሻሻል፣ የህገ መንግስት ለውጥ ያስፈልገኛል የሚል መሰረታዊ ጥያቄ አለው። ኦፍ ኮርስ አንዲና ያብል ኮምፕሮማይዝ መደረግ የማይችል ነው። ይሄንን ፈርም አቋም ትይዝበታለህ። ይሄንን ፈርም አቋም ይዘህ ስታበቃ ሌሎች ያንተን ጥያቄ እንዴት ይረዱታል ነው። እዚህ ጋር ሚኒሊኩን ጌታዬ ሽል አትሁን፣ ወድቀህ አትጀምር። አፄ ሚኒሊክ በአንድ በኩል በዙሪያው አገሪቷን ሊወር የተዘጋጀ የመጣ ጠላት አለ፣ በሌላ በኩል በየቦታው በየክፍለ ሀገሩ ያለ ራሱን ያገነገነ ንጉስ ምናምን የሚል አለ። ሁለት ምርጫ ያዙ። አንዱ ዲፕሎማሲ፣ ንግግር፣ ውይይት በማሳመን በመግባባት ማዕከላዊ መንግስት እናጠናክር። እሺ ያለውን በውድ እምቢ ያለውን በግድ ማድረግ የሚችል ክንድ አበረቱ። በስነ ልቦና ወድቀህ አትጀምር።